ሰላም እንዴት ናችሁ? የቢኒኮም ዩቲዩብ ቻናል ተከታታዮች ዛሬ በሌላ በአዲስ ቪዲዮ ተመልሻለሁ። ሁላችሁም ይህን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁን እንድትገልጹልኝ በታላቅ ትህትና ጠይቃለሁ። ዛሬ እንግዲህ ከበቀደሙ ክላስ ወይም ደግሞ ከማይክሮሶፍት አክሰስ ክፍል 1 ከሚለው የቀጠለውን ኮርስ እናያለን ማለት ነው። በመጀመሪያ ክፍል 1ን ካላያችሁት ግን ይህ ግልጽ እንዲሆንላችሁ ክፍል 1ን ከፍታችሁ በማየት ወደዚህ እንድትመጡ በታላቅ ትህትና ጠይቃለሁ። ይህንን ቪዲዮ እስከመጨረሻው ድረስ ከተመለከታችሁት እንዴት በቀላሉ እዚህ ጋር ያሉትን ነገሮች ከፊልድ ሳይዝ አንስተን እስከ ስማርት ታግስ ድረስ እንዴት ለምን እንደሚጠቅሙና እንዴት ልንጠቀምባቸው እንደምንችል በቀላሉ አሳያችኋለሁ። ይህን ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። ቀጥታ ወደ ቪዲዮ ወስዳችኋለሁ። በቀደም እንደነገርኳችሁ ቴብል እንዴት እንደሚፈጠር ቴብል ደግሞ ፊልድ ኔም እና ዳታ ታይፕ ሊኖረው እንደሚገባ ተነጋግረናል ማለት ነው። ቀጥታ ወደ ዛሬው ቪዲዮ ነው የምወስዳችሁ። እንግዲህ ለምሳሌ ስቱደንት የሚባል ቴብል አለኝ። ስቱደንት የሚባለው ቴብል ደግሞ ስቱደንት አይዲ፣ ኤፍ ኔም፣ ኤጅ፣ ሴክስ፣ ሳለሪ ይዟል። እዚህ ጋር ደግሞ ስቱደንት ልገልጽ ስጽፍ በቴክስት ካራክተር ነው የምጽፈው። ኤጅን ደግሞ በነምበር ነው፣ ሳለሪን ደግሞ በከረንሲ ነው። ሌሎቹ ደግሞ ቴክስት ይሁኑ ብያለሁ። አሁን እዚህ ጋር እያንዳንዱ ኮለመን ላይ ወይም ደግሞ እያንዳንዱ ፊልድ ኔም ላይ ክሊክ ሳድርግ እነዚህ ነገሮች ይመጣሉ፣ ነገር ግን ይቀያየራሉ። ለምሳሌ ቴክስት ላይ ሳረጋው ዳታ ታይፑ ቴክስት ሲሆን ይሁት ፊልድ ሳይዝ፣ ፎርማት፣ ኢንፑት ማክስ ብሎ ነው የሚጀምረው። ለምሳሌ ኤጅ ላይ ክሊክ ሳረጋው ሎንግ ኢንቲጀር፣ ሾርት ምናምን ነው የሚለው። ግልጽ ነው። ከረንሲ ላይ ደግሞ ሲሆን እንደምታዩት ይኸው ፎርማት ከረንሲ ምናምን ነው የሚለው። ስለዚህ ዳታ ታይፖቹ በተቀያየሩ ቁጥር እነዚህ ነገሮች ይቀያየራሉ ማለት ነው። ሁሉንም ነገር ግን በአንድ ማግኘት የምንችለው የት ነው? ቴክስት ሲሆን ነው ማለት ነው። ነገር ግን ይሄ የሚቀያየረው ምንድነው? ነምበር ሲሆን ሎንግ ነምበር፣ ሾርት ነምበር የሚባሉ አለ። ብዙ ነምበር ኦፍ ነምበራችንን ብዙ ካራክተር የሚይዝ ትንሽ ካራክተር የሚይዝ ነው። እሱና ያለን ማለት ነው። አሁን ወደ ቴክስት ወደ ስቱደንት አይዲ ልምጣና ስቱደንት አይዲ ሳስገባ በቴክስት ነው ብየዋለሁ። ቴክስት ማለት ቁጥርም ይቀበላል ፊደልም ይቀበላል ማለት ነው። ስለዚህ በቴክስትም በቁጥርም ሳስገባ እስከ 255 ድረስ ይሄ የማይክሮሶፍት አክሰስ አፕሊኬሽን ሪከርድ እንዳስገባ ይፈቅድልኛል ማለት ነው። ለምሳሌ አንድ ሰው አይዲው 255 ካራክተር ቢሆን 255 የሚሆን ካራክተር የመቀበል አቅም አለው ማለት ነው። ነገር ግን ሪል ላይፍ ላይ አይዲ ግልጽና አጭር ስለሆነ 255 ካራክተር ድረስ ላይሄድ ይችላል ማለት ነው። ስለዚህ መጣና ለምሳሌ እዚች ጋር ክሊክ አድርጌ 255ን አጥፍቼ 3 አልኩት ማለት ነው። ፊልድ ሳይዝ ማላይ ነው ክሊክ ያደረኩት ስቱደንት አይዲ ፊልድ ሳይዙ ስንት ይሁን አልኩኝ? 3 ይሁን አልኩኝ። ምን እያልኩ ነው? አይዲ ሳስገባ ከ3 ፊደል ወይም ከ3 ቁጥር በላይ ማስገባት አልችልም ማለት ነው። ስለዚህ አሁን ለምሳሌ ይሄን ቪው ብዬ የሳልኩት አሁን እዚህ ጋር መጣውና ሪከርድ ላስገባ ነው። አንድ ብዬ አይቀበልም። ከ3 ካራክተር በላይ ያው እየነካውትን አይቀበልም። አጥፍቼ ፊደል ተቀበልልኝ አይቀበልም። ማክሲመም እዚህ ስቱደንት አይዲ ላይ የሚቀበለው ስንት ካራክተር እንዲሆን ብየዋለሁ? 3 ካራክተር እንዲሆን ብየዋለሁ። ስለዚህ እሱ የሚቀበለው ስንት ካራክተር ነው? 3 ካራክተር ነው። ወደ ቴብሉ ልመልሳችሁና ለምሳሌ ፊልድ ሳይዙን እዚህ ጋር መጥቼ 15 ብላው ምን እያልኩኝ ነው? አይዲን ምን ተቀበልልኝ ነው? 15 ካራክተር ተቀበልልኝ ማለት ነው። ስለዚህ ፊልድ ሳይዝ ማለት ይሄ ነው። ሌላው ኢንፑት ማክስ ነው። ኢንፑት ማክስ ማለት ምንድነው? አሁን ለምሳሌ አስቡት፣ መታወቂያ ቀበሌ ስታወጡ እያንዳንዱ ሰው በመጣ ቁጥር ከመታወቂያው በላይ አይዲ አለው አይደል? ጉለሌ ከሆነ የካ ስላሽ እንደዚህ ወረዳ 4 ስላሽ የቤት ቁጥር እንደዚህ ብሎ ረጅም ካራክተር አለው። አሁን አስቡት እነዛን ሪከርዶች እናንተ ብታስገቡ አይዲ በተቀያየረ ቁጥር አይዲ ላይ እየመጣችሁ ያንን ረጅም ነገር መጻፍ አይጠበቅባችሁም ማለት ነው። ተመሳሳይነት ያላቸው ነገር ካለ ምን ማድረግ እንችላለን? ኢንፑት ማክስ ላይ መጻፍ እንችላለን። ለምሳሌ ድርብ ሰረዝ አርግና ለምሳሌ የመታወቂያ አይዲ እንደዚህ ቢሆን ብዬ ባስብ የካ ወይም ደግሞ ይሁን አይዲ ስላሽ የካ ምሳሌ ነው። ለምሳሌ አይዲው ሲጀምር ምን ሊሆን ይችላል? ወይም ደግሞ ከፈለኩኝ ምን ማድረግ ይችላል? አይዲ 001 ስላሽ የካ አልኩ። አሁን ይሄ በድርብ ሰረዙን ብዘጋው ምን እያልኩት ነው ማለት ነው? አይዲ 001 ስላሽ የካ የሚባለው እዚህ ድርብ ሰረዝ ውስጥ የከተትኩት ኮንስታንት ነው ማለት ነው። ድርብ ሰረዝ ሁሉ ጊዜ ለሁሉም አይዲ ሪከርድ ባስገባው ቁጥር ወይም ደግሞ የሆነ አይዲ ባስገባው ቁጥር
ለሁሉም ምን ማይል ነው የማይቀየር ነው ማለት ነው። ምክንያቱም ድርብ ሰረዝ ውስጥ አስገብቻለሁ። ስለዚህ ያበበንም አይዲ ባስገባ የከበደንም አይዲ ባስገባ አይዲ 001 የካ የሚለው ኮንስታንት ነው። ከዛ ደግሞ አሁን አይዲ ላይ ኮንስታንቱ አለ ደግሞ የሚቀያየረው ፓርት አለ። ለምሳሌ አሁን የመታወቂያችን ቤት ቁጥሩን ይቀያየራል አይደል? ስለዚህ ቤት ቁጥሩ የሚቀያየረው ለምሳሌ 4 ዲጂት ከሆነ 40 ባረግ እዚህ ጋር ምን እያልኩ ነው ማለት ነው ለሁሉም አይዲ 001 ስላሽ የካ የሚል አምጣልኝ። ነገር ግን እነዚህን አራት ከድርብ ሰረዝ ውጭ ያሉትን ግን ምን አድርግልኝ ከድርብ ሰረዝ ውጭ ያሉትን ግን ምን አድርግልኝ ነው እዚች ጋር ስላሽ ልጨምርበትና እነዚህን አራት ካራክተር ምን አትበልብኝ ነው እኔ ቀይረዋለሁ እንደፈለኩ ማለት ነው። ስለዚህ አሁን ታዩታላችሁ። አሁን እዚህ ጋር ቪው ብለው የስ ብለው አሁን እዚህ ጋር ምን ይመጣል ማለት ነው አይዲ 001 መጀመሪያ እቺን ሴቭ እናርጋት። ቴብሉን ስለከፈትኩት ነው። ቴብሉን መጀመሪያ ስለከፈትኩ አሁን እዚህ ጋር ቼክ አድርጉ። እዚህ ጋር ያለው 2 4 5 6 7 8 9 10 14 ካራክተር ነው። ስለዚህ እዚህ ጋር 25 ብየዋለሁ ማለት ነው። ፊልድ ሳይዙ 25 እስከሆነ ድረስ ይሄን ይችላል ማለት ነው። አሁን ምን አድርግልኝ ነው አይዲ 001 የካ እነዚህን ኮንስታንት አድርግልኝ ነው። እነዚህን ግን ምን አድርግልኝ ነው እኔ መቀየር ፈልጋለሁ ነው። አሁን እዚህ ጋር ቪው ልበለው ቪው ብለው አሁን እዚህ ጋር አይዲ ብዬ ልክ ሲመጣ እዚህ ጋር አይዲውን ስታዩት ምን ይሆናል አይዲ 001 የካ ስላሽ ኮንስታንት ነው። አሁን ማጥፋት አልችልም ይሄንን እነዚህ አራት ስፔስ ግን 001 ማለት ይችላል ማለት ነው። ግልጽ ነው። መቀየር እነዚህኞች እኮ በድርብ ሰረዝ ውስጥ ስለገቡ ኮንስታንት ናቸው። ለምሳሌ ኤፍኔሙ አበበ ቢሆን ኤጁ ደግሞ የሆነ ኤጅ ቢሆን ሴክሱ ሜል ቢሆን ሳለሪው ደግሞ ኤ ቢሆን ለምሳሌ እዚህ ታችኛው ላይ መጥቼ ክሊክ ባረግ አያችሁ የላይኛውን ሪከርድ ማስገባት አይጠበቅብኝም። ኦንሊ የመጨረሻውን ፊልድ ብቻ ምን ማድረግ እችላለሁ ማስገባት እችላለሁ ማለት ነው። ስለዚህ እዚህ ጋር እየመጣው እንደምታዩት ሪከርዱን ማስገባት እችላለሁ ማለት ነው። ስለዚህ ይሄ ምን ማድረግ ይባላል ፊልድ ኢንፑት ማክስ ይባላል ማለት ነው። ይሄው እንደምታዩት ድርብ ሰረዝ ውስጥ ያስገባሁት ፓርት ምን ይሆናል ኮንስታንት ይሆናል። ነገር ግን ከድርብ ሰረዝ ውጭ የጻፍኩት ደግሞ ምን ይሆናል የሚቀየር ይሆናል ማለት ነው። ስለዚህ በእንደዚህ መንገድ አይዲ ላይ ሊሆን ይችላል ይሄን ነገር ኤፍኔም ላይ ሊሆን ይችላል ተደጋጋሚ ነገር አለ ኮንስታንት የሆኑ ነገሮች አሉ። ስራ ለማቅለል እንደዚህ ማደረግ አድርጋችሁ እንደዚህ አድርጋችሁ ልትጠቀምባችሁ የምትችላቸውን ነገሮች መጠቀም ትችላላችሁ ማለት ነው። ስለዚህ እንደምታዩት የአይዲን ፎርማት በዚህ መንገድ መስጠት እንችላለን ማለት ነው። ለምሳሌ እዚህ ጋር ሪከርዶቹን ለመደለት ብፈልግ አሁን እዚህ ጋር የገባውን ሪከርድ መደለት ብፈልግ እዚህ ቀስቱ ምልክት ላይ ክሊክ አድርግና ራይት ክሊክ ነክቼ ዲሌት ሪከርድ ለዋለሁ ማለት ነው። የስ ደልትልኝ። አዎ ይሄንንም መደለት ከፈለኩ ራይት ክሊክ ነክቼ ምን ማድረግ ይችላል ዲሌት ሪከርድ ማድረግ ይችላል። ስለዚህ አሁን ወደ ዳታ ታይፕ ልምጣና ቪው ልበለውና አሁን አይዲን 25 ካራክተር ተቀበል እንደገና ደግሞ ኢንፑት ማክሴን ይሄን አስገባልኝ አልኩኝ። አሁን ለምሳሌ ለኤፍኔም ደግሞ አሁን ኤፍኔም ካፕሽን ምን እንደሆነ አሳያችኋለሁ። ኤፍኔም ፋዘር ኔም ይሁን ፈርስት ኔም ይሁን አይታወቅም። ሶ ፉል ባጭሩ እዚህ ጋር አስቀምጫለሁ። ነገር ግን ካፕሽን ማለት ምን ማለት ነው ፉል ኔሙ እንዲመጣ ለምሳሌ አሁን እዚህ ጋር ፈርስት ኔም አልኩት ማለት በኋላ ላይ አሁን ይሄንን ከማሳየቴ በፊት ቪው ልበለውና ይዩት። አሁን እዚህ ጋር ኤፍኔም ብሎ ነው የሚመጣው ስሙ። ነገር ግን እዚህ ጋር መጥቼ ካፕሽን ላይ ፈርስት ኔም አስገባሁበት ማለት ምን ይሆናል አሁን ቪው ብለው ካፕሽን ላይ ፈርስት ኔም ነው ያልኩት ማንን ኤፍኔም ማለት ፈርስት ኔም ማለት ነው። ስለዚህ ቪው ስለው የስ ምን ይሆናል አሁን እንደምታዩት ፈርስት ኔም ይሆናል ማለት ነው። ካፕሽን ማለት ምን ማለት ነው ገላጭ የሆነ ስም ለእንትናችን መጠቀም ስንፈልግ ለፊልድ ኔማችን መጠቀም ስንፈልግ ካፕሽን ላይ እናስገባለን ማለት ነው። ሌላው ለምሳሌ ለሴክስ ላይ ክሊክ ላድርግና ሴክስ ላይ ዲፎልት ቫልዩ ይላል። ዲፎልት ቫልዩ አሁን የምመዘግበው የሴቶች ሪከርድ ከሆነ ከወንዶች የሚበልጠው ስለዚህ ሁሉ ጊዜ ምን ብል ዲፎልት ቫልዩ ፊሜል ብል ምን እያልኩ ነው ማለት ነው። ሪከርድ ማስገባት ሲጀምር የሴክስን ቫልዩ በጠቅላላ እሱ ምን ያደርገዋል ፊሜል ያደርገዋል። መቀየር ከፈለኩ እኔ በቀላሉ ምን ማድረግ እችላለሁ መቀየር እችላለሁ ማለት ነው። ስለዚህ አሁን ለምሳሌ ቪው ልበልና ሌው ቼክ ላድርገው። አሁን የስ አልኩት። አሁን እዚህ ጋር እንደምታዩት ፊሜል የሚለውን እኔ አላስገባውም እሱ ነው የሚያስገባልኝ። ለምሳሌ አይዲ 0001 አንድ ሪከርድ ላስገባ አና የምትባል እድሜዋ ምን ይሆነ ለምሳሌ 45 ይሆነ ጾታዋ ፊሜል ነው ሳለሪዋ 45 ነው
አሁን አያችሁት ለታችኛው ሪከርድ ምን ያደርግልኛል ማለት ነው ፊሜል ያስገባልኛል ማለት ነው። ስለዚህ በዚህ መንገድ ምን ማድረግ ይችላል ዲፎልት ቫልዩ ማለት ነገር ግን ይሄ ዲፎልት ቫልዩ ምን ማድረግ ይችላል መቀየር ይችላል። ለምሳሌ 0002 የሚለው ቢሆን ፊሜል የነበረውን ሜል ማድረግ እችላለሁ ማለት ነው። ግልጽ ነው። በዚህ መንገድ ዲፎልት ቫልዩ መጠቀም ይችላል። ዲፎልት ቫልዩ ማለት ምን ማለት ነው? ቫልዩ ያ ኮለመን ሊኖረው የሚገባውን ቫልዩ አስቀምጣለሁ ማለት ነው። አሁን ለምሳሌ ኤጅ ቫሊዴሽን ሩል ደግሞ ምን እንደሆነ አሳያችኋለሁ። ቫሊዴሽን ሩል ማለት ለምሳሌ እድሜያቸው ከ18 ዓመት በላይ ለሆኑ ሰዎች ሪከርድ አስገቡ፣ ከ18 ዓመት በታች ላልሆኑ ሰዎች ግን ማስገባት አይቻልም ከተባለ እዚህ ጋር መጣና እዚህ ጋር ቫሊዴሽን ሩል የሚለው ላይ አሁን ይሄን ቫሊዴሽን ሩል የሚሰራው ለማን ነው? ለኤጅ ነው። እኔ ለኤጅ ከሰራው እናንተ ለሌሎቹ ዳታ ታይፖች ወይም ፊልድ ኔሞች መጠቀም ትችላላችሁ ማለት ነው። ለምሳሌ እዚህ ጋር መጣና ቫሊዴሽን ሩል ግሬተር ዛን 18 እለዋለሁ ማለት ነው። አሁን ምን እያልኩት ነው ማለት ነው? ኦንሊ ከ18 ዓመት በላይ የሆኑትን ሪከርዶች ብቻ ምን አድርግልኝ ነው ተቀበልልኝ። ከ18 ዓመት በታች የሆኑትን ግን እዚህ ዳታቤዝ ውስጥ እንዳትመዘግብልኝ ነው። ይሄ አንድ ሩል ነው። ስለዚህ ካምፓኒው ይሄን ዳታቤዝ የምትሰሩለት ሰው እንደዚህ አይነት ሩል ጾታቸው ለምሳሌ ሴት የሆኑትን ተቀበልልኝ ሊል ይችላል። ላይክ ብዙ ነገር ሊል ይችላል። እነዛን ሩሎች ካምፓኒው የሚሰጣችሁን ሩሎች የምታስገቡት የት ላይ ነው? ቫሊዴሽን ሩል ላይ ነው ማለት ነው። አሁን ቫሊዴሽን ሩል ላይ ግሬተር ዛን 18 አልኩት ማለት ለማን ነው ይሄንን ሩል የሰጡት? ለኤጅ። ስለዚህ ኤጅ ከ18 ዓመት በላይ ብቻ ነው የሚቀበለው ማለት ነው። አሁን ቪው ልበለውና የስ አልኩት። ከዛ አሁን እዚህ ጋር ይዩት ሁለተኛ ሪከርድ ላስገባ 002 የሚባል 22 የሚባል ስሙ ማን የሆነ ቢኒ የሆነ ኤጁ ስንት ነው 17 የሆነ ብያውን ወደ ሌላ ኔክስት ብለው ምን ይለኛል? one or more values are prohibited by the validation rule greater than what 18 ምን ስቱደንት የሚባለው ኤጅ ስቱደንት የሚባለው ቴብል ላይ ያለው ኤጅ ከ18 ዓመት በላይ ብቻ ነው የሚቀበለው ይለኛል። እሺ አሁን 19 ባረገው ምን ማድረግ ይችላል? ማለፍ ይችላል ማለት ነው። ስለዚህ በዚህ መንገድ ምን ማድረግ እንችላለን ማለት ነው? ቫሊዴሽን ሩል መስጠት እንችላለን። አሁን ቫሊዴሽን ሩል ሰጠን። ቫሊዴሽን ቴክስት ማለት ኢረር ሲያወጣ ያለው ኢረር ኮምፒውተሩ የሚሰጠን የኢረር ሜሴጅ ነው እንጂ እኛ የጻፍነው አይደለም። ስለዚህ ምን ማድረግ እንችላለን? ሩሉን ሳቲስፋይ ካላደረገ የሆነ ቴክስት ፕሊዝ ኢንተር ኤጅ ኦንሊ ኤጅ ግሬተር ዛን 18 አሁን ይሄ ምንድነው? ቴክስት ነው። ልክ ከ18 ዓመት በታች እድሜ ያለው ሳስገባ ምን የሚል ቴክስት እንዲያወጣልኝ ነው? ፕሊዝ ኢንተር ኦንሊ ኤጅ ግሬተር ዛን ከ17 በላይ ከ18 ዓመት በላይ ብቻ አስገባ ብሎ እንዲያወጣልኝ ነው። ገላጭ እንዲሆን ነው። የቅድሙ ገላጭ አይደለም ብለን ካሰብን ማለት አሁን ቪው ብዬ የስ ልበለው። አሁን እዚህ ጋር መጥቼ አይዲ 0003 ላስገባ ሶል የሚባል አስገባ እድሜው ለምሳሌ 17 ነው ብዬ ባልፍ ምን ይለኛል? ፕሊዝ ኢንተር ኦንሊ ኤጅ ግሬተር ዛን 18 ይለኛል። ይሄ የኛ ቴክስት ነው ማለት ነው። ስለዚህ ቫሊዴሽን ቴክስት ማለት ሩሉ ሳቲስፋይ ሳይሆን ሲቀር የሚወጣው ሜሴጅ ቫሊዴሽን ቴክስት ይባላል ማለት ነው። አሁን ይሄንን 20 ባረገው ያሳልፈኛል ማለት ነው። አሁን ይሄ ያሳልፈኛል ማለት ነው። ስለዚህ በዚህ መንገድ ደግሞ ምን መስጠት ይችላል? ቫሊዴሽን ሩል መስጠት ይችላል። ሌላው ለምሳሌ ይሄ ከረንሲ የሚባለው አሁን ሳላስገባ ሪከርዱን ባዶ ማድረግ ይችላል። ለምሳሌ አሁን አይዲ 004 የሚለውን ወይም 5 የሚለውን አራራ አልኩት 25 አልኩት። አሁን እዚህ ጋር መጥቼ ይሄን ሪከርድ ባዶ ይሁን ብዬ ማለፍ እችላለሁ፣ ያሳልፈኛል ማለት ነው። ግልጽ ነው። ነገር ግን አሁን ይሄ ቫልዩ ምን ከሆነ ካልኩኝ እንደ ግዴታ ቫልዩ ባዶ መሆን የለበትም ካልኩኝ ምን አደርገዋለሁ ማለት ነው? ሳለሪ ቦታ ላይ ክሊክ አድርግና እዚች ላይ ሪኳየርድ የምትላለች ሪኳየርድ ማለት ምን ማለት ነው? የስ ካልናት እዚህ ጋር መጥቼ ግዴታ ሳለሪን ሳላስገባ ወደ ሌላ ማለፍ አልችልም ማለት ነው። ኖ ከሆነ ግን ምን ይሆናል? ሳለሪን ሳላስገባ ወደ ሌላ ማለፍ እችላለሁ ማለት ነው። ስለዚህ መጣና እዚህ ጋር የስ ብየዋለሁ፣ ቪ ብየዋለሁ። አሁን እዚህ ጋር የሆነ ሪከርድ ላስገባ መጣና እዚህ ጋር 0008 ቲቲ የሚለውን ላስገባ 34 ነው አልኩኝ። አሁን እዚህ ጋር ሳላስገባ ወደ ታች ልለፍ እምቢ ይለኛል። student.salary field you must
ኢንተር ኤ ቫልዩ ይለኛል ማለት ነው። ስለዚህ ማለፍ አልችልም፣ ወደ ክሊክ አያልፍም። ግዴታ ይሄ ቫልዩ ምን መሆን አለበት? ባዶ መሆን የለበትም ማለት ነው። የሆነ ቁጥር ስሰጠው ግን ያሳልፈኛል ማለት ነው። ስለዚህ ግዴታ መሞላት ያለባቸው ሪከርዶች ካሉ ምን ማድረግ እችላለሁ? በዚህ መንገድ ማስገባት እችላለሁ ማለት ነው። ስለዚህ አሁን እዚህ ጋር ምን አይተናል? ፊልድ ሳይዝ አየን፣ ኢንፑት ማክስ አየን፣ ዲፎልት ቫልዩ አየን፣ ካፕሽን አየን፣ ቫሊዴሽን ሩል፣ ቫሊዴሽን ቴክስት፣ ሪኳየርድ አየን ማለት ነው። አሁን ከዚህ በዘለለ እነዚህን ነገሮች ደግሞ በሚቀጥለው ቀን ያለን ማለት ነው። አሁን አንድ ነገር ላሳያችሁ። ለምሳሌ ሴክስ ሲገባ ሁልጊዜ ይሄ ድሮፕ ዳውን ሊስት የምትፈልጉ ከሆነ ለምሳሌ ፊሜል ሜል እያላችሁ ከምትጽፉ ወይም ደግሞ ሌሎች ሪከርዶች አሉ ሊስት ዲሆኑ ለምሳሌ የጋብቻ ሁኔታ አግብታል አላገባም ፈታል የሚል ማሪታል ስታተስ ስትጽፉ ለምሳሌ እንደዚህ እሱን ስትጽፉ ምን ልታረጉ ትችላላችሁ? ይሄን ልትጠቀሙ ትችላላችሁ። ሁልጊዜ ከማስገባት እሱን ሌብልድ የተደረገ ወይም ድሮፕ ዳውን ሊስት እንዲኖረው ማድረግ ከፈለጋችሁ ማሪታል ስታተስ ላይ ቴክስት ነው ብለናል። ላዩ ላይ ክሊክ እናደርግና ሉክ አፕ ዊዛርድ የምትላለች እዚች ጋር ሉክ አፕ ዊዛርድ ላይ ክሊክ አድርጋችሁ ትመጡና I will type in the value that I want የምፈልገውን ቫልዩ እኔ ጽፋለሁ ትላላችሁ። አሁን እዚች ጋር ኔክስት ትሉና አሁን የጋብቻ ሁኔታ ሲንግል አለ፣ ያገባ አለ፣ ሜሪድ አለ፣ ዲፎርስ አለ፣ እንደገናም ደግሞ ሌላም ካለ ምን አደርጋለሁ እጨምራለሁ ማለት ነው እዚህ ጋር። ከዛ ልክ ስጨርስ ኔክስት እላለሁ። ከዛ ስጨርስ ምን እላለሁ ፊኒሽ እላለሁ ማለት። አሁን አዳምጡኝ። ይሄ ዚህ ማሪታል ስታተስ ላይ ሪከርድ ባስገባ አሁን ቪው ብዬ ሴቭ ብለው አሁን እዚህ ጋር መጨረሻ ላይ ምን መታልኛለች? የማሪታል ስታተስ መታ። አሁን ክሊክ ባረጋት ይችል ምንድነው የምትሆነው? ሲንግል ሜሪድ ነው። እንዲህ ያረኩኝ በድሮፕ ዳውን ሊስት መረጃ ምን ማድረግ እችላለሁ? ለእያንዳንዱ ሪከርድ ማስገባት እችላለሁ ማለት ነው። ስለዚህ እንደዚህ አይነት ሊስቶች ካላችሁ ምንድነው የምታረጉት? ምንም እዚህ ጋር ትመጡና ሉክ አፕ ዊዛርድ ብላችሁ እኔ ያስገባለሁ ብላችሁ እዚህ ጋር ምን ማድረግ ነው? የምትፈልጉትን የኮለመን ኔም ሊስት ማድረግ ነው ማለት ነው የሚጠበቅባችሁ። ስለዚህ በዚህ መንገድ እነዚህን ነገሮች ማስተካከል ትችላላችሁ ማለት ነው። ሌላው እዚህ ጋር መርሳት የሌለባችሁ ፕራይመሪ ኬ ከአንድ በላይ አንድ ቴብል ላይ ሊኖር ይችላል ማለት ነው እንዳስፈላጊነቱ። ግን ግዴታ አንድ ፕራይመሪ ኬ ግን ለአንድ ቴብል ያስፈልጋል ማለት ነው። ስለዚህ ለምሳሌ አሁን ስቱደንት አይዲ እና ኤፍ ኔም አይቻልም። ሁለት የሚሆንበት አጋጣሚ ምን ሲሆን ነው? ለምሳሌ መኪና ላይ ብንወስድ መኪና ላይ አሁን ዩኒክ የሚያደርጋቸው መኪና የታርጋ ቁጥር አለ፣ የሻንሲ ነምበር፣ እንደዚህ መኪና ላይ ብዙ ተደግመው የማይሰጡ ነገሮች አሉ። ስለዚህ እነዛን ሁለት ዩኒክ ካራክተር ማድረግ ከፈለጋችሁ ምንም እንደዚህ ሰሌክት ታደርጉና መታችሁ ሁለቱን የምትፈልጉትን ፓርት ሰሌክት ታደርጉና ምን ታረጋላችሁ ማለት ነው ፕራይመሪ ኬ የምትለው ትጫናላችሁ። የዛ ሰዓት ሁለቱን ምን ያደርግላችኋል? ፕራይመሪ ኬ። ምን ማለት ነው ፕራይመሪ ኬ? ዩኒክ አይደንቲፊኬሽን ነው ማለት ነው። ይሄንን ድጋሚ ምን ማድረግ አንችልም፣ ደግመን መጻፍ አንችልም ማለት ነው። ስለዚህ በዚህ መንገድ ምን መስራት ትችላላችሁ ማለት ነው። እዚህ ጋር ያሉትን ፊልድ ኔሞች መጠቀም ትችላላችሁ ማለት ነው። ከረንሲ ላይም ሲሆን ለምሳሌ ቫሊዴሽን ሩል እዚህ ጋር ኢንፑት ማክስ ያለውን ዲፎልት ቫልዩ፣ ቫሊዴሽን ሩል፣ ቫሊዴሽን ቴክስት ያለውን ለሌላም ፊልድ ምን ማድረግ ትችላላችሁ፣ ልትጠቀሙ ትችላላችሁ። ለምሳሌ ዴት ግዴታ እዚህ ጋር ምን ይሁን ዴት ኤንድ ታይም አስገባችሁ። ያሁኑን ቀን ያስገባልኝ ካላችሁ ያሁኑን ቀን ኤግዛክት ቀን እንዲያስገባላችሁ ማድረግ ትችላላችሁ። እስቲ ሁላችሁም ይሄንን ሞክሩና በኮሜንት ላይ ጻፉልኝ። እስቲ ዴት ላይ ግዴታ መቀበል ያለበት የዛሬን ቀንና የዛሬን ሰዓት ብቻ ይሙላ ብላችሁ የምታስገቡ ከሆነ እስቲ እንዴት እንደምታስገቡ ሱላኩልኝ። ስለዚህ ለዛሬ እነዚህን ፊልዶች እንዴት እንደሚቀየሩ አይተናል ማለት ነው። ሁላችሁም ይህን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁ እንድትገልጹልኝ በትህትና ጠይቃለሁ። እንግዲህ በሚቀጥለው ቀን ደግሞ ሁለትና ከዛ በላይ የሆኑ ቴብሎች ሰርተን እንዴት ሪሌሽንሺፕ እንደምንሰራ፣ ፎርም እንዴት እንደሚሰራ፣ ሪፖርት ኩዌሪዎች እንዴት እንደሚሰሩ እናያለን ማለት ነው። ስለዚህ ይሄን እየተለማመዳችሁ ጠብቁኝ። ሐሳብ አስተያየታችሁን ሁሉ በኮሜንት አሳውቁኝ። ሰላም ያገናኘን።